ስንሄድ ያው መግባት አይችልም ተባለ። ያው እኔ መሰለኝ ህክምና ላይ ያለ ነው መሰለኝ እንጂ የሞታል መሰለኝ የሚሆነስ ለመናገር ያ ሁሉ የሚናፈስ ወሬ ያለ አይደለ ሰው ሳይሞት ሞተ እየተባለ የሚያሟርቱት ነገር አለና እንደዛ አይነት ነገር ነው የጠበቅኩት። ማታ ላይ ምናምን ስመለስ ከአዳማ ስንመለስ ለሊሊሹ ደወልኩላት ለባለቤቱ ሄለን የቤት ነኝ ያለውትና ማንንም የለም እዛ ስትለኝ አባባሏ ግራ አጋብቶኛል። ምክንያቱም ግቢ ነበር የምትለኝ ሌላ ጊዜ የዛኔ ግራ ገባኝና እኔን ከጠየከኝ እኔ ደግሞ ለመጀመሪያ ጊዜ ወደ ሙዚቃ ከመግባቴ በፊት በአሊ ቢራ ሙዚቃዎች ነበረ ድምጼን የገራውት ማለት እችላለሁ። ለመጀመሪያ ጊዜም ስቴጅ ላይ የተጫወትኩት የሱን ሙዚቃ ነውና አሊ ልክ እንደ ሙዚቃው ነው ሰውነቱ ማንነቱ በጣም መልካም ሰው የሚጣፍጥ ሰው ደግ ሰው የሚወድ ሰው ብዙ ጊዜ በእኛ ሙያ ሰው ርቀን ነው የምንኖረው እሱ ግን ሰው የሚናፍቀው ሰው አሊ ቢራ የዛሬ 10 ዓመት አካባቢ በሆነ አጋጣሚ አንድ የሚፈልገው ጉዳይ ስለነበረ ኢቭን ቢሮዬ ድረስ ነው በሆነ አይነት ጉዳይ ነው ጋር የመጣው ለኢትዮጵያዊነትን አገራዊነትን የሚያማክል ዘፈን ቢዘፍኑና ለዚህ አይነት አሻራዎች ቢያስቀምጡ አሊ ልክ እንደ ሙዚቃው ነው ሰውነቱ ማንነቱ በጣም መልካም ሰው የሚጣፍጥ ሰው ደግ ሰው የሚወድ ሰው ብዙ ጊዜ በእኛ ሙያ ሰው ርቀን ነው የምንኖረው እሱ ግን ሰው የሚናፍቀው ሰው ማይሰለቸው ሰው ኑ በቃ ቲፒካል ያደገበትን ባህል ያልተወሰው ነውና አሊ በታለንቱ እኔ ምንም ልነግራችሁ አልችልም። የሚገርም ድምጻዊ ብቻ ሳይሆን በጣም እሱ ኮምፖዘር ነው፣ ደራሲ ነው፣ ፈኒ ነው በጣም እና ላይፍን ደግሞ ዘፉልስት ነው የኖረው እንደሚፈልገው በሱ መንገድ በጣም ኢንጆይ አድርጎ በጣም ደስ ብሎት እንደሚፈልገው ኖሯል። ጥሩነቱና ያው በጣም የአርቱ ፋሚሊ በተለይ በጣም ትልቅ ሰው ነው ያጣው። ግን ደግሞ ያው እሱን ብናጣውም ሙያው አብሮናል እድሜ ልክ። ያው ምን ይደረጋል እንግዲህ ከሞት የሚቀር ሰው የለም፣ ማዘን ብቻ ነው። እግዚአብሔር ነፍሱን በገነት ያኖርልን፣ ወዳጆቹንም ቤተሰቦቹንም እግዚአብሔር ያጽናልን ነው የምንለው። እንግዲህ አሊ ቢራን እንዲህ ነው ብሎ መግለጹ በጣም ለአንደበት የሚከብድ ነገር ነው። በተለይ በኦሮሞ ቋንቋ በኦሮሞ ዘፈን በኦሮምኛን ቋንቋውን ወርዱን እንኳን መጠቀም ባልወድም ስፒከር ይሰብራል በሚባልበት ዘመን አሊ ቢራ ከአገር ተሰዶ እንደገናም ደግሞ እስከ መታሰር ስንት ደረጃ ደርሶ ዛሬ ላይ እኛ ለተቀጣጠለው ትግል ለኦሮሞ ነፃ መውጣት ለአገር ነፃ መውጣት ለቋንቋዎች ክብር የሰጠ ትልቅ አንጋፋ አርቲስት ነው። እኔ በቅርበት አውቀዋለሁ፣ በጣም ወዳጄም ነው። በተደጋጋሚም ቤቱ ሂጄ ጠይቀው ነበረ። እስከ ህልፈተ ህይወቱ ድረስ በጣም ጥሩ ቀረቤታ ነበረኝ። ከድሮ ጀምሮ መወደው ማከብረው የሱን ዘፈን እየሰማው ከልጅነት ጀምሬ ዘፈንን ማቀው ነው በአሊ ቢራ ነውና እጅግ በጣም ውስጤ ተጎድቷል፣ ውስጤ አዝኗል። አሊ በእኔ አንደበት አይገለጽም። የእውነቴን ነው ምልክ እንደ አባባል አይደለም ምልክ እንደ እውነት ስነግረን ቤቱ ሳምንት 2 ሳምንት ምናምን ነው የምንቀመጠውና የጁንቱ ያፉ የሚሰጥ ሰው ነው። ካሳለፈው ልምዱ ከነበረበት ነገር ይሄን አልፍ ያለውና ይሄን ሁኝ የሚል ሰው ነው። በጣም ይመክራል፣ ይነግርሃል እና ብዙ ነገር ነው አሊ። እኔ እንጃ ለኔ ብዙ ሰው ነው ማለት አንድ ሰው ነው አይደል? ብዙ ሰው ነው ግን ብዙ ሰው ነው። የፍቅር በቃ ፍቅር ሰባኪ ነው። ዘፋኝ ብቻ አልነበረም አልኩ። ክብሬ ነው ክብርን አሳየኝ። እሱ በጣም ብዙ የሰራ ሰው ነው። ከሱ ጋር መስፈን በራሱ በጣም አሩ ነው። ሁሉም የሚመሰክረው ነገር ነው። እሱ ብዙ የሰራ ብዙ የተጋጀለ ሰው ነው። ገባ ለኔ ነው የሆነልኝ፣ ለሱ አይደለም ነው የሆንኩት። እኔን ሳይነቀኝ ዝቅ ብሎ ከኔ ጋር ግን መስራቱ ለኔ ክብሬ ነው። እግዚአብሔር ላኛም ቤቱን ያሳምርለት ብቻ ነው የምለው። ሌላ ነገር ማለት አልችልም። እኔ አሊ ቢራ በጣም ስዊት ሰው ነው። ቁጭ ካልክ የሆነ ነገር
አሁን ዝም ብሎ ብዙ ሰው እዚህ ሀገር አይታል ጓደኛ እንኳን ወጥቶ አያወራም ዝም ነው የሚለው እሱ አሊ ጋር ስትሆን ዝምታ የለም በቃ መሳቅ ነው ፈጥሮ ያስቀሃል የሆነ ነገር እዛው ክሬት አድርጎ ያስቀሃል በጣም ስሙን እንትን ብሎ የሚኮራ ሰው አይደለም ሲጠራ ይመጣል ለትልቅ ይሁን ለትንሽ ይሁን ለድሃ ይሁን ለሀብታም እኩል ነው እሱ ያመዋል ኢቭን አሞት እንኳን ሲጠራ አይቀርም ጠሪ አክባሪ ነው እኔ ከሱ የተማርኩትና ከሐረር ነው መጀመሪያ እዚህ እንደመጣው ሳገኘው ከሱ ብዙ ነገር ነው የተማርኩት ሙፍ ስታረግ ካንደ ቦታ በተለይ ከቤተሰብ ሌላ ቦታ ስመጣ ከባድ ነው ግን እሱ አይዞሽ እዚህ እንዲ ነው እንደዚህ ነው ያለ በጣም ብዙ ነገር ነው ያስተማረኝና አሊ ይለያል አሊ የአሊ አይነት ሰዎች ጥቂት ናቸው በሁሉ ነገር ብዙ ጊዜ ታለንትድ የሆኑ ሰዎች አቲቲዩድ አላቸው ብዙ ጊዜ ሁሉም አይደለም ግን አሊ ምንም በቃ ኔጌቲቪቲ የሚባል ነገር አያውቅም ፖዚቲቭ ነው ደከመኝ የለ ሰለቸኝ የለ የሚገርም ፐርሰናሊቲ ያለው ሰው ነውና ሙዚቃውንም እንደምታየው ነው እንደዛ ነው ቁጭ ብሎ ነው የሚፈጥረው በቃ እና ትልቅ ሰው ነው ያጣ ነው በጣም ከባድ ሀዘን ነው በእውነት አሊ ቢራ የዛሬ 10 አመት አካባቢ በሆነ አጋጣሚ አንድ የሚፈልገው ጉዳይ ስለነበረ ኢቭን ቢሮዬ ድረስ ነው በሆነ አይነት ጉዳይ ነው ጋር የመጣው ያኔ ሀገር ውስጥ እኔም የሎጂስቲክ ስራና የተለያዩ የውጭ ሀገር ስራዎችን ሰራ ስለነበረ ውጭ ከስደት በፊት ነው ማቀው ከዛ በኋላ የነበረን ግንኙነት በጣም አታችመንቱ ኢቭን ያን ነገር ያኔ የነበረውን ሙቭመንት ያነሳ በተደጋጋሚ ያወራ ነበር እኔም ያን ድል ተጠቅሜ ያን ቀን በህይወቴ ማከብረው ሞደውና ማደንቀው ሰው እኔ ቢሮ ድረስ መጥቶ ስለሆነ ጉዳይ ሲያወራኝ በቃ ውስጤ በጣም እንትን ብሎ ግን በደንብ አስተናግጄው አብሬው ምሳ በልቼ ቀኑን ሙሉ ውሎዬን ስራዬን ትቼ ነበር ከሱ ጋር ያሳለፍኩትና ጥሩ እና መልካም ለሰው አሳቢ ቅን በጣም ፖዚቲቭ ዛሬኛ ሶሻል ሚዲያ ላይ ስለ ፖዚቲቪቲ ምናወራውን ነገር እሱ ቀደምት በዘፈኖቹ ሰዎች ቅን እንዲሆኑ ሰዎች አሳቢ እንዲሆኑ ይዘክርልን የነበረ ቀደምት አርቲስታችን ነው ማለት ነው አሊ ቢራ የመጨረሻዎቹን ቀናት ታገኘው ነበር ወይ እንዴትስ ነበር ያለፉት ሆስፒታል ያው ከሆስፒታል ከመግባት ሁሌ ነው ያው ሲገባ ሲወጣ አቤቱ ሜጅ ጠይቀዋለሁ የሚገርም ነገር እንደ ትላንትና እሁድ ቀን ማለት ነው ሆስፒታል ሄደን በግሩፕ ነው 16 ፕሮዳክሽኖች ምናምን ተሰብስበን ሄደን ጠይቀው ስንሄድ ያው መግባት አይቻልም ተባለ ያው እኔ መሰለኝ ህክምና ላይ ያለ ነው መሰለኝ እንጂ የሞታል መሰለኝ የሚሆነስ ለመናገር ያ ሁሉ የሚናፈስ ወሬ ያለ አይደለ ሰው ሳይሞት ሞተ እየተባለ የሚያሟርቱት ነገር አለና እንደዛ አይነት ነገር ነው የጠበቅኩት ማታ ላይ ምናምን ስመለስ ከአዳማ ስንመለስ ለሊሊሹ ደወልኩላት ለባለቤቱ ሄለን የቤት ነኝ ያለውትና ማንንም የለም እዛ ስትለኝ አባባሏ ግራ አጋብቶኛል ምክንያቱም ግቢ ነበር የምትለኝ ሌላ ጊዜ የዛኔ ግራ ገባኝና እሺ ምናምን ብዬ ተመለስንና ያው የተለመደ ወሬ ነው የምትለው ነገር የለም ስልኬን አጥፍቼ የለውም እኔ ጧት ላይ በጣም ደነገጥኩ በእውነት በጣም ነው ያዘንኩት ምክንያቱም ያው ምንም ማድረግ አልችልም አሊ በጣም መልካም ሰው ነበር ጥሩ ሰው ነበር በቃላት አትገልጸውም አሊ ጥሩ ሰው ነው በጣም የሞቱን ዜና የሰማነው የማዲንጎ 40 ላይ ነው የማዲንጎ 40 ማታ ቁጭ ብለን ነው የሰማነው ሁሉም ሰው ነው የደነገጠው ሁሉም ሰው ነው የተበተነው በቃ ይሄ አመት ትንሽ ከባድ ነው ለአርቱ ማዲንጎንም ያው በቅርብ ነው ያጣነው ከመሞቱ በፊት ሄጄ ነበር ቤቱ ደብረ ዘይት እሱ እንደዛም ታሞ ይቀልዳል እንደዛም ታሞና የሚገርም ፍጥረት ነውና ለዚህ ነው አትሊስት የምትፈልገውን አርገህ ባመንከበት ነገር በቃ ዘፉለስት ኖረህ ደሞ መሞት አይቀርም እንግዲህ በቃ ያው አትሊስት የሚፈልገው ነገር በራሱ መንገድ አርጓል ያው እሱ ደንታ የለውም አንድ ክፍል ውስጥም ብታስቀምጠው ይቀመጥ ነበር አሊ ለማቴሪያል ነገር ምንም ደንታ የሌለው ሰው ነው የሚገርም ቤቱ ስትሄድ በልቶ የጠገብካ አይመስለውም ዱቢ ሰኒፊዲ ይላል እንትን በልተን ጠጥተን እኮ ነው የተደበቀ ነገር እንዳለ እሱ ያውቃልና ይሄንንም አንጡ በቃ ይሄንንም አንጡ ማለት ነው እና በልተን እንኳን የጠገብክ አይመስለውም አሊ የሚገርም ሰው ነውና በጣም ማዘኛለሁ አሊ በጣም እንወድሃለን እግዚአብሔር እንግዲህ ነፍሱን በገነት ያኖርልን ቤተሰቦቹንም ያርቱንም ማህበረሰብ መጽናናት ይስጥልን ነው የምለው እውነቱን ለመናገር እኔ አዳማ ሂጄ አንድ ቀን እዛ ነበርኩኝ አይሲ ውስጥ እንደነበረ ነው አይቼም የተመለስኩት ማቀውም
ከዛ በኋላ ግን መንገድ ላይ የመጣው ያው ሶሻል ሚዲያ ቼክ በማድረግበት ሰዓት አሊ ቢራ አርፏል እንደዚህ ሆኗል ተብሎ ሲባል እኔ በጣም ነው የደነገጥኩት። እንዴ እኔ ካጠገቡ መጥቼ እንደገና ምን ተፈጠረ ብዬ በጣም የሱ የቅርብ ወዳጅ ሰው ጋር ደወልኩኝ። እዛው የሚያስተምመው የነበረ ሰው ጋር ስደውል አይ ምንም ነገር የለም እሸት ነው አሉኝ። ከዛ የተለያዩ ሚዲያዎች በተለይ ትላልቅ የሚባሉ ሚዲያዎች እንደዚህ አይነት ነገር ፖስት አድርገው ብዙ አድናቂዎችን ብዙ ወዳጆችን አሸብረዋል። ነገር ግን ፈጣሪ የተመሰገነ ይሁን በሰዓቱ ምንም ነገር አልተፈጠረም። ግን የሰው ልጅ ያው የሚሞተው በቀኑ በሰዓቱ አምላክ ነፍሱን በፈለገበት ሰዓት ነውና የማይቀር ነገር ነው። ሁላችንም ወደዛ እንሄዳለን። ትልቁ ነገር እኔ ሁሌም የምለው አሊ ቢራ አልহামዱሊላህ በእስልምና የኖረ በእስልምና ያደገ መጨረሻም ደግሞ አላህ ካቲማውን አሳምሮለት ተውባ አድርጎ መስጊድ እስከ ማሰራት ደረጃ ደርሶ ነው ህይወቱ ያለፈውና ይሄን የሰማችሁ ሙስሊም ወንድም እህቶች ፋቲሃ እንድትቀሩለት ዱዓ እንድታደርጉለት አላህ ጀነት እንዲያደርገው ጸሎት እንድታደርጉለት መልእክቴን አስተላልፋለሁ። በእርግጥ መታመሙን አቅ ነበረ በቅርበትም ስለመከታተል ደንግጫለሁ። እኔ ቤት ነበርኩኝ በወቅቱ እና የመጀመሪያ ዜናውን ስሰማ ደወልኩና ማረጋገጥ ስለነበረብኝ እውነት መሆኑን አረጋገጥኩ። ያው ያስደነግጣል። እርግጥ ያው እግዚአብሔር ያለ ሆኗል። እንደው የአሊ ቢራ የመጨረሻ የህመም ቀናት ላይ የተለያዩ መረጃዎች እየወጡ ነበርና ይሄ ነገር አሁን የኛ ሀገር ላይ ባህል እየሆነ መጥቷልና እንደው ምንድነው ይሄ ነገር ያለው ስሜት ምንስ ማስተካከል እንግዲህ ከሳምንት በፊት እንግዲህ አንዳንድ ሶሻል ሚዲያዎች ዜና ረፍቱን ዘግበው ነበርና ብዙዎቻችን ጋራ ስልኩ ተደውሏል። እኛ ራሳችን እንኳን አለማመን ደረጃ ላይ የደረስንበት ደረጃ ላይ ነበር። ግን በኋላ ላይ ከዛሬ ሳምንት ነው እርግጠኛ ነኝ ዛሬ ሳምንት አካባቢ ነው ብዙ ሰዎች ምናልባት ይህን ሶሻል ሚዲያ አጠቃቀሙ አልገባንም መሰለኝ። ብዙዎቻችን ላይ ተጨባጭ የሆኑ መረጃ ብናገኝ ደስ ይላል። አጠቃቀሙን ካወቅንበት ለበጎ ነገር የምንጠቀምበት ከሆነ በጣም ጥሩ ነገር ነው፣ ቶሎ ተደራሽነት ይሆናል። ግን መረጃዎችን ሳናረጋግጥ እንደዚህ አይነት ዜናዎችን መዘገብ አንደኛ ቤተሰብን ያስደነግጣል፣ አድናቂን ያስደነግጣል። በዚህ በሙዚቃው ብቻ ሳይሆን በተለያዩ ነገሮች እነዚህ ፌክ የሆኑ ዜናዎችን መስራት ምን ጥቅም እንደሚገኝ አላውቅም። በእውነት ለመናገር ብዙዎቻችን የተጎዳ ነው በሱ ነው። ደግሞ የአንገት ለማስደፋት የሚደረግ ነገር ከሆነ ልክ አይደለም እና ተገቢ አይደለም። እስከ መቼ ነው ስም ይቀጥለው? ህብረተሰቡ ያወቀና የነቃ ጊዜ ደግሞ ያንን ደግሞ የማይከታተልበት ጊዜ ይኖራልና በተለይ ደግሞ እንደዚህ አይነት ነገር በሚደረግበት ጊዜ ሁላችንም እንደው ተንሰፍስፈን ገብተን ምን ከፍት ከሆነ ሌሎቹ ሲሳይ ነው የምንሆነውና በጎ የሆኑ ነገሮችን እንድንሰራበት እነዚህም ሰዎች ከዚህ አይነት ተግባራቸው እንደ ቢታቀው የሚል እምነት ነው። እኔ ጋር ይደውሉ ነበር ሰዎች በብዛት ይደውላሉ እና ሲደውሉ እኔ ቀጥታ እዛ ነው የምደውለው። እደነግጣለሁ። ከዛ የሆነ ጊዜ ፖስት አደረኩ ኢንስታግራም ላይ እባካችሁ ስለ ፈጣሪ ከቻላችሁ ጸልዩለት፣ የምትወዱት ከሆነ ዊሽ ማድረግ ያለባችሁ ጤንነቱን ነው። አልሞተም አይሞትም፣ ሁሌም እወዳለሁ ሁሌም አከብራለሁ ብዬ ፖስት አረኩኝ። ምክንያቱም ያው ምኞቱ ጥሩ ቢሆን ደስ ይል ነበረ። ገባ ለጊዜ ጥቅም ተብሎ ግን ያሉ ነገር የሚታወጀው አዋጅ ትንሽ ይከብዳል፣ ቤተሰብም ይነካል። የምትወደው የምታፈቅረውን ትልቅ አርቲስት አባት ያውም የሀገር መከታ ባለውለታ የሆነን ሰው ሞተ ተነሳ እያል ከምትለው ጥሩ ነገር ብትጽፍለት ለህሊናም እኮ ረፍት ነው አይደል? ለዛ ነው የመጨረሻው የእውነተኛው ሞቱንም ብዙ ሰዎች ውሸት ነው እውነት ነው ውሸት የተወዛገቡት። ምክንያቱም ብዙ ጊዜ ስለተገደለ ብዙ ጊዜ ተነሳ ብዙ እንደዛ ስለነበር እና ጥሩ ነገር አልነበረም። አዝነው ነበር ማለት ባይሆን ደስ ይል ነበር። ፍቅር ካለ ለምን እንደዛ ይላሉ ብሎ ዘን ብሎ ነበር። እሱም ሰምቶታል ነገር እሱም ሰምቶት ነበር። ምን አይነት ፊድባክ ነው የሰጠው? ጥሩ ማለት ግራ ገብቶታል እሱ ራሱ ማለት አንተ እስኪ አስበው በሱ ቦታ ሆነ ስታስበው ሁሉ ጊዜ ሞተ ተነሳ ስትባል አንዴ ተሳስቶ ነው ኢንፎርሜሽን ስተት ነው ትላለክ። ሁለት ሶስት እየጠበቅክ ግን ፖስት የምታረገው ነገር አይከብድም አይደል እንዴ? ህሊና ፍርድ የሚባል ነገር አለ እና ጥሩ ነገር አልነበረም። ግን ነፍሱን በገነት ያኑረው። አሊ ሁሌም ስራው ህያው ነው። ሁሌም እሱ ሄደ እንጂ ሰርቶት አስቀምጦት ሰብኮት የሄደው ፍቅር ለሁሉ ገና ለሚመጣ ትውልድ ሁሉ ይበቃል። እሱማ በጣም ያሳዝናል። በጣም ነው የሚያሳዝነው። እንዴ ሰው ማጣራት አሁን ይሄ እኮ
በሞት ስለሰማነው ነው። ሁላችንም ላይ በጣም ብዙ ጊዜ ብዙ ነገር ሳይጣራ ፎቶሾፕ ምናምን ለምን በጣም ትክክለኛ ነገር እኮ በጣም ብዙ የሚሰራ ነገር አለ። እሱን ሰርተው መኖር ይችላሉ። ዋሽተህ የተወሰነ ነገር ለማግኘት የማይዘልቅ ነገር ምን ይሰራል? ለምን ይሄ ሰው እድሜ ልካችንን የተጠቀምንበት በተለይ ፖስት ያደረጉት እድሜ ልካቸውን ሙያውን በነፃ የሰሩ ሰዎች ናቸው እና እንደገና እሱ አንሶ እንደገና ሳይሞት ሞተ ማለት በጣም ነውር ነው። እከሌ ሞተ ተብሎ ሰው ምን ይጠቀማል? ለዛውም ከተወሰነ ጊዜ በኋላ ውሸት መሆኑን ለምታውቀው ነገር እንዴት ምን አይነት ትውልድና ምን አይነት ባህል ላይ እንደደረስን ያላቅም። ለምን በጣም ነው ማዝነው። ወጣቱ ላይ መሰራት አለበት። እርግጥ ለረጅም ጊዜ ብዙ አቴንሽን አልተሰጠም። ብዙ ወጣት ራሱን ያሳደገ ነው ብዙ ሰውና ግን ባህል ያሳዝናል። ለምልህ ችኮላስ ምን ይሰራል? ማጣራት እኮ ያስፈልጋል ሁሉም ነገር ላይና አሁን በጣም ብዙ ጥፋት እየጠፋ ያለው በእንደዚህ አይነት ውሸት ነውና እባካችሁ ታረሙ ነው የምለው። ሌላ ነገር ምን ትላለህ? አሊ በቋሚነት ሊታሰብበት የሚገባው እንደ ሌሎቹ የአንድ ወቅት የሀዘን ፕሮግራም አድርገን እንዳረሳው ለአሊ ምን መደረግ አለበት? እንዴት አይነት መታሰቢያ መኖር አለበት ያለሽ? ለአሊ ምንም ቢደረግለት እሱን እንትን አይልም ማለት ያው ምንም ቢደረግለት ነው እንጂ የሚወጣ ነገር የለም። ግን በቃ ለሱ እንደተለመደው ከተለመደው ነገር ውጪ ሆኖ የሆነ ፋውንዴሽን በሱ ቢቋቋም የአርት ውስጥ በሱ የሆነ ስም የአርት ነገር ላይ ያበረከተው ነገር ላይ የሰበከው ፍቅር ላይ ያቆመው ገባ በሱ የሆነ ትልቅ ነገር ቢመሰረት መመስረቱ አይቀርም። ኦፍ ኮርስ ግን ለየት ያለ እሱን ሊገልጽ የሚችለው ትግሉን የእውነት ሊያረግለት የሚችለው ነገር ቢያረጉለት እኔ ውስጤ ነው። ኦልሬዲ እሱ የራሱ መታሰቢያ አድርጓል። ለዘላለም የማይረሳ ራሱ መታሰቢያ አድርጓል። ለትውልድ ማስተማሪያ ይሁን ዘንድ እንደ አገርም እንደ መንግስትም መታሰቢያ አሪፍ መታሰቢያ ያደረጋል ብዬ ነው የምመክረው። ምክንያቱም አሁን ሰዎች ከሚያደርጉልኝ መታሰቢያ በላይ አሊ ቢራ በዘፈን መልክ በዜማ መልክ ወደ 400 በላይ ዜማዎች እንዳሉ ነው የሰማሁት። እሱ ራሱ ለዘላለም ትውልድ የማይረሳ ለዘላለም መታሰቢያ አድርጓል። ይሄንን ደግሞ ከሰዎች አይምሮ ወይም ከኛም አይምሮ የማይፋቅና የማንረሳው መታሰቢያ አድርጓል። መንግስትም ወይም እኛም እንደ አገር መታሰቢያ እንደሚያደርጉ አምናለሁ። ምክንያቱም አሊ ቢራ በአንድ ብሔረሰብ ወይም በአንድ እንትን ብቻ የሚወደድ አይደለም፣ እንደ ዓለም አቀፍ የሚወደድ ዘፈኖቹ የዘፈናቸው እንዲህ ለይቶ አንድ ወይም አንድ ማህበረሰብን ያማከለ አይደለም። ዘፈኑ ሁሉ አቀፍ ዓለም አቀፍ ዘፈን ስለሆነ አሊ ቢራ አሁን እዚህ ጋር ለሽኝት የመጡት ብዙ ህዝብ አሁን ይሰማሉ በየቦታ አሊ ቢራን የማይወድ የለም። ሌሎችም ዘፋኞች እንደዚህ አይነት ከአሊ ቢራ ተነስቶ ለሁሉም ዓለም አቀፍ ለወጣት ለኢትዮጵያዊነትን አገራዊነትን የሚያማክል ዘፈን ቢዘፍኑና ለዚህ አይነት አሻራዎች ቢያስቀምጡ ለዘላለም የማይረሱ ትውስታዎች እንደሚሆኑ አምናለሁ። እኛም የምንሰራቸው በማህበራዊ ሚዲያ ለትውልድ መሆን ለሁሉም ትውልድ ምክንያቱም ይሄ ትውልድ ሁሉም ራሱን አውቆ ለምን እንደተፈጠረ ያውቆ ለዚህ ትውልድ አንድ ነገር አሻራ ጥሎ መሄድ ነው መልእክታችን ሁሉ የምናስተላልፈው እና ለዚህ ምድር ሁላችንም መሪዎች ነን፣ ሊደሮች ነን። ስለዚህ በዘፈን መልክም ይሁን በተለያዩ ማህበራዊ ሚዲያ ይሁን ለዚህ ምድር የሚተርፍ ለትውልድ የሚተርፍ ሀሳብ ማስቀመጥ የግድ ወደን ሳይሆን የግድ አሻራ ማስቀመጥ ያስፈልገናል ማለት ነው። አዎ እንግዲህ አሁን ባየነው ለማዲንጎም ባየነው ለአርቲስቶቻችን የሚሰጠው ነገር ደስ ይላል። ግን ከሞትን በኋላ ደግሞ ሳይሆን ሳይሞቱ በጣም ብዙ የተቸገሩ አርቲስቶች አሉ። ሳይሞቱ ታሪካቸውን ቢወስዱት ቢቀዱት ዶክመንት ተደርጎ ቢቀመጥ አሊ እንኳን ያለው ይመስለኛል። ምክንያቱም መጽሐፍም ስለጻፈ አትሊስት ትንሽ ነገር እናገኛለን። ግን በጣም ብዙ አርቲስቶች አሉ በጣም ብዙ ችግር ላይ ያሉና ሁላችንም ተባብረን እንደው በቁማቸው አንዳንድ ነገር ብናገኝ የነሱን ታሪክ ትክክለኛውን ከባለቤቱ ነውና የሚገኘው ብናስቀምጠው ሁላችንም ቋሚ ሰው የለም። ሁላችንም ተራ ነው የምንጠብቀው። ተራ እስኪደርስ ግን በመንችለው መጠን አሉ ትልልቅ አርቲስቶች ሆነው ችግር ላይ ያሉም አሉ። እንደው ብናያቸው ከለፊት ስንስቅ ወይ ምናምን ይመስላል። ላይፋችን ግን ሌላ ነው ታሪኩና
ሁሉም በተለይ ባሊ ጉዳይ ያው በደንብ እያሰቡበት እንደሆነ አውቃለሁ። ሁላችንም ኢንቮልቭ አድርገን የራሳችንን ደግሞ እንጨምራለን። አዎ እንግዲህ መቼም ይሄንን የሚያስብ ተቋም ይኖራል ብዬ አስባለሁ። አንዳንድ ጊዜ ትልልቅ ሰዎች ለሀገር የሰሩ ሰዎች በሚያልፉበት ጊዜ ብዙ ነገር አስተምረው ይሄዳሉ። ምንድነው አንድ አብሮነትን ያስተምሩና ሁለተኛ ደግሞ ለቀጣይ ምን መሰራት እንዳለበትና በስማቸው የሚደረግ ነገር ካለ እንዳገለግሉት ልክ ሀገራቸው ደግሞ ያን ውለታ መክፈል አደባባዮችን፣ ሐውልቶችን፣ ስሞችን ምናምን እንደዚህ የሚያስፈልጉ ነገሮችን ለአንጋፋዎቹ ተገቢ ነው። ለምን መረሳት የለባቸውም። ትውልድ ደግሞ እንዲማርባቸው፣ ትውልድ እንዲያስታውሳቸው፣ ማንነታቸው የሰሩትን ስራ ተቀብሮ እንዳይቀር ለቤተሰብም ለሀገርም ይጠቅማል። ስለዚህ ለቤተሰብ ትልቅ ሞራል ነው። ለሀገር ደግሞ እንደዚህ አይነት የመሰለ በተለያየ ዓለም ላይ የምናያቸው ሰዎች ትልልቅ እንደ አሊ ቢራ አይነት እንደ ዶክተር ጥላሁን ገሰሰ ሌሎችም አሉና እንደነዚህ አይነት ሰዎች በሚኖሩበት ጊዜ በስማቸው አንዳንድ ነገር ቢደረግ አንደኛ ትውልድንም ያስተምራል፣ መማሪያም ነው። እንደገና ደግሞ ለቤተሰብም ለሀገርም ይጠቅማል የሚል እምነት አለና ተቋም ይኖረዋል ብዬ አስባለሁ። ወደፊት ከሁላችንም ይጠበቃል። እንግዲህ ወደፊት በመነጋገር በመመካከር ሁሉም ሰው አዝኗል። እንግዲህ ለሱ መታሰቢያ የሚሆኑ ነገሮችን በመመካከር ማድረግ አለብን ብዬ አስባለሁ። ወደፊት እንግዲህ አሁንም እኔ ሁሌም የምናገረው አርቲስቶቻችን፣ ታዋቂ ሰዎች ይሄንን የኢትዮጵያን ዘፈን ወደ ዓለም ደረጃ ያደረሱ ሰዎች፣ የኢትዮጵያን አርት ወደ ዓለም ያደረሱ ሰዎች፣ ትላልቅ የምንላቸው አርቲስቶቻችን በህይወት እያሉ መዘከር መቻል አለባቸው። ከሞቱ በኋላ ብቻ አይደለም። ነገር ግን ለአሊ ቢራ ፈጣሪ ይመስገን ድሬዳዋ መስተዳደር በዚህ አጋጣሚ በጣም አመሰግናለሁ። ፓርክ በስሙ ሰይሞለታል። አሁንም ትላልቅ ቦታዎች በስሙ